እስቲ እንዋቀስ። ዝግጅት ለየቀን፣ መጀገን ለየቀን፣ መዘመን ለየቀን ተመልሰን ቁልቁል እስቲ እንዋቀስ። ይህች ንጽሕት ቤት እምነት ከሥራ ጋር ሰብካለች ለዓመታት ሰው ለጽድቅ ጎዳናው እያመነ መስራት። እምነት አለኝ የሚል ሥራው ላይ የሌለ ሥራ አለኝ የሚል ማመን የጎደለ ተራ ነው ከንቱ ነው አይጠቅም እያለች ሁልጊዜ በትጋት በልጆቿ አንደበት ዘውትር ትሰብካለች። ታዲያ ግን እኛስ እውነት የሰማነው የምናወራውን አለ ወይ በተግባር? ይሄ ክርስቲያን ነው ያለ ሥራችን ነው ወይ የሚናገር? ከክፋት ከዝሙት ከስርቆት ከውሸት ከተንኮል ጥላቻ ከወንድም ሽኩቻ ከበቀል ከጥፋት ቆመን ይሆን ለእውነት በርትተን በጽናት መጽውተን በሥርዓት አስራት አውጥተን ለእግዚአብሔር በኩራት በገንዘብ ጊዜያችን በጉልበት እውቀታችን ገብረን በትጋት ጸበሉ ተጠምቀን እምነቱ ተቀብተን ዘውትር ደጀ ሰላም ለጸሎት ረግጠን በአውደ ምሕረቱ በስግደት ተደፍተን ማረኝ ማረኝ ብለን ለምነን ተማጽነን ቀናችን ወስደን በአግባቡ ፈጽመን ቤተ ክርስቲያን ገብተን ቆርበን ታየን ነጽተን ወይስ እንደ ሌሎች በረከት ተሳልመን በይስሙላ ሚዛን ስንበላ ማትበን አቡነ ለማለት ርዝመቱ ፈርተን ተሸሽጎ ኗሪ ቤታችን በተስኪያን ያልሰራን የፈራን በማኅበር ምንኖር ማኅበር ውስጥ ያልገባን እስቲ እንዋቀስ እኛን እናምነን። ገንዘብ ያመነነን ይዞን የሸፈተ እውቀት አስታቢውን ነፍሳችን የሞተ ስንፍና የተጫነን ሥጋችን ያየለ እስቲ ከእኛ መሃል ማን ነው ያስተዋል? ሰው ይመስሏል ለሥርዓቱ ሳይቀርብ ልቦናው ሳይነጻ እድፉ ሳያጥን በለገሰው እኩል ጽድቅ የሚቆጠርለት በደሉ የሚረግም ሰው ይመስለዋል። ከካህን ፊት ሳይቀርብ ቤቱ እየከረመ ለክብረ በዓል መጥቶ ስሙን ስላስጠራ ሰንጋ ስላቆመ ሚጸድቅ ይመስለዋል ኃጢአቱን ሸሽጎ ኃጢአቱን ደብቆ ሳያለቅስ የሚኖር በአምላክ ፊት ወድቆ። በሉ እንዋቀስ። ማኅበር በሥጋ ተመስርቶ ቢሆን ለበጎ አሰራር ለመንግሥቱ መብቃት ግቡ ነው አጠራር። ሰው ዓለም ቢያገኝ ሁሉ ቢሞላለት በሕይወት ዘመኑ አንዳች ባይጎልበት ግን ነፍሱን ቢያጣ ከቶ ምን ሊበጀው? የሰማይ ሕይወቱ ቢድንም ቢሞትም ዘላለማዊ ነው። ሰይጣን እንደ ስንዴ ሊያበጥር የቆመው በዓለም አይደለም ቤተ ክርስቲያን ውስጥ ነው። ዓለምማ በእጁ የካዱት ወዳጁ የጸናን አይተውም በእምነት እስኪያገኙ። እናም እንዋቀስ። ከራሳችን ቁመት እንጀምር ለመስራት ቤተ ክርስቲያን ነኝ ብሎ ለመናገር አምላክ የጸሎት የስግደት የንባብ ጊዜያት ይኑረን ዘወትር በእግዚአብሔር ፊት ማንባት ራሳችን እናቅርብ አስራት በኩራት። ይህንን አድርጎ የመጣ ሰውነት ከቶ አይሸሸግም ያለውን ይሰጣል ለሁለተኛው ኅብረት። ሕዋሱን የገዛ ስብሰባ ጠርቷቸው ተስማምተው ከወጡ ከዚያ ወደ ማኅበር ወደ ቤተ ክርስቲያን ከቶ አይከብድምና ለመውጣት አለበት። እንደ ሐናንያ ደግሞ እንደ ሰጲራ ኅብረት መስራት አልፎ ከቅዱሳን ጋር ከቶ አትሸሽጉ ለሥጋ አሰራር ከቶ አይገመትም የእግዚአብሔር አጠራር። ቅድስና ሕይወት ያሸዋል ይረባል በእውነት የታቀደ ዘላለም ይጸናል። እና እንመልከት ሰው ላሰበው ነገር ለአምላኩ ቢገዛ እንደ ሐዋርያቱ ጠንካራ ይሆናል አይፈርስም በዋዛ። ስለዚህ እንንጻ ትልቁ ድል መንሳት መንግሥቱ መውረስ ነው የዚህ ማኅበር ስኬት። በሉ እንዋቀስ በወንድማዊ ግብ እንድናገኝ ውጤት። አምላክ ፈቅዶ ወዶ እስኪጠራን ድረስ ከቶ አንቀር ከዚች ቤተ መቅደስ። ገንዘብ ያለው ይስራ የተዘጉ ደጆች ዳግም ይከፈቱ። ለእግዚአብሔር ይሰዋ ጠንካራ የሆነ ያበርታት ጉልበቱ። ጥበብ የተቸረው ጥበብን ይለግስ ለዚች ቅዱስ ስፍራ። ኅብረት እንዲኖረን አምላክ የመጣለት ከቅዱሳን ጋር ወንጌል የምትሰብኩ ማኅበሩን እዩ። ዘማሪያን በኅብረት በአንድ ልብ ተወያዩ። ባለጸጎች ኑና ምን እናድርግ በሉ። ካህናት ዲያቆናት በአንድ ተጠለሉ። ባለ እውቀቶች ኑና ምከሩ አሰልጥኑን። ታላላቆች በምክር ቅን ሆናችኋል። የጭንቅ ቀን መጥቶ መብራት ካዲያችን ጋር ሆነን እንዳንቀር ተዘጋጅተን እንኑር በአምላክ ፊት ቀርበን።
ዛፍ ነበረ ስሩ የበዛለት፣ አንድ ዛፍ ነበረ ቅርንጫፈ ብዙ፣ ያፈራል፣ ያረግፋል፣ ያበቅላል፣ ይደርቃል፣ የሸከፈ ጓዙ የነጠፈ ጓዙ። ፈራ ሲባል ደርቆ፣ ደርቋል ሲባል ፈርቶ፣ ሺህ በደረቀበት ሺህ በቅሏል ይላሉ። ግን የት ነው ቡቃያ ውስጥ ይዞር ዞር በሉ። እንዳይሆን እንትጋ፣ ለጽድቅ እንዘጋጅ ከቅዱሳን ጋራ ብል በማይበላው ዘንድ በሰው ዘንድ ባልታየ ሰፊ ቤት እንስራ።